ጤና ይስጥልኝ። ይህ አክሲማሮስ ቴሌቪዥን ነው። ወቅታዊና ትኩስ ዜናዎች ወደ እናንተ ፈጥነው እንዲደርሷችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በቅድሚያ አበይት ዜናዎችን እንደሚከተለው አቀርብላችኋለሁ። በአሜሪካ መንግስት የቀረበው የሰላም ስምምነትን ተከትሎ ዓለም አቀፉ የሰላም አስከባሪ ኃይሎች ወደ ጋዛ ሰርጥ እንዲገቡ አልፈቅድም ስትል እስራኤል አሳወቀች። ሩሲያ በኒኩሌር ኃይል የሚንቀሳቀስ ክሩዝ ሚሳኤል ሙከራ ማድረጓን የአገሪቱ ከፍተኛ ጄኔራል ተናገሩ። እነዚህንና መሰል ዜናዎችን ወደ እናንተ ይዤላችሁ የቀረብኩት ሙልጌታ ስዩም ነኝ። አብራችሁኝ ቆዩ። እስራኤል የቱርክን ሰላም አስከባሪ ኃይል እንደማትቀበል አስታወቀች። በአሜሪካ መንግስት የቀረበውን የሰላም ስምምነት ተከትሎ ዓለም አቀፍ የሰላም አስከባሪ ኃይሎች ወደ ጋዛ ሰርጥ እንዲገቡ ጥረት እየተደረገ እንደሆነ ተገልጿል። የጋዛ ሰርጥ የሰላም ስምምነትን ለማስጠበቅ በግዛቱ መግባት የሚችሉት የውጭ ኃይሎች በእስራኤል መንግስት ተቀባይነት ያላቸው ብቻ መሆኑም እየተነገረ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት ባደረጉት ንግግር በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም እቅድ ተግባራዊ እንዲሆን ከተፈለገ በግዛቲቱ የሚሰማራውን ዓለም አቀፍ የውጭ ኃይል እስራኤል እንደምትወስን አስታውቀዋል። ኔታንያሁ ለካቢኔያቸው እንደተናገሩት ለደህንነታችን ስጋት የሚሆኑትን ሀገራቶች እንቆጣጠራለን፣ በእኛ ዘንድ ተቀባይነት የሌላቸውን ኃይሎች ወደ ግዛቲቱ እንዲገቡም አንፈቅድም ሲሉ ተደምጠዋል። የዶናልድ ትራምፕ አስተዳደር በጋዛ ዘላቂ ሰላም እንዲረጋገጥ መፈለጉን ቢያሳውቅም አሜሪካ ወታደሮቿን ወደ ግዛቱ መላክ እንደማትፈልግም ተናግራለች። ነገር ግን አሜሪካ በግዛቱ ሊቋቋም የታሰበውን የባለብዙ አገር ሰላም አስከባሪ ኃይል ለመደገፍ ከተለያዩ አገራት ጋር ንግግር መጀመሯን ሬውተርስ የዜና ወኪል ዘግቧል። የሰላም አስከባሪ ወታደሮችን እንዲልኩ ጥያቄ ከቀረበላቸው ሀገሮች መካከል ኢንዶኔዥያ፣ የተባበሩት አረብ ኤሚሬትስ፣ ግብፅ፣ ኳታርና ቱርክና አዘርባይጃን ይገኙበታል። ይህ በእንዲህ እንዳለ እስራኤል መንግስት ተቀባይነት የሌላቸው ሀገራቶች በግዛቱ ተሳትፎ ማድረግ እንደማይችሉ ቤንጃሚን ኔታንያሁ ተናግረዋል። ባለፈው ሳምንት የቱርክ ሰላም አስከባሪ ኃይሎች በጋዛ ሰርጥ ምንም አይነት ሚና እንዲኖራቸው እንደማይፈልጉ ኔታንያሁ አስታውቀው ነበር። እስራኤል በጋዛ ጦርነት ወቅት እያደረሰች ያለውን የዘር ጭፍጨፋ አጥብቀው ሲያወግዙና ሲተቹ የከረሙት ኤርዶጋን በእስራኤል መንግስት በአይነ ቁራኛ እንዲታዩም አድርጓቸዋል። የቱርክና የእስራኤል ግንኙነት በታሪክ በተለያዩ ጊዜያት መረጋጋትና ውጥረት የሚፈራረቅበት ቢሆንም የቅርቡ የጋዛ ሰርጥ ጦርነት ግንኙነታቸውን ይበልጥ እንዲሻክር አድርጎታል። በተለይ የቱርክ ፕሬዝዳንት ጠይብ ኤርዶጋን በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሚመራው መንግስት በፍልስጤማውያን ንጹሐን ላይ የፈጸመ ያለውን የአየርና የምድር ዘመቻ እስራኤልን በዘር ማጥፋትና በጦር ወንጀሎች ተጠያቂ የሚያደርግ ነው በማለት ለበርካታ ጊዜያት መኮንናቸው በሁለቱ ሀገራት መካከል የነበረው አንድ ጊዜ ረገብ ሌላ ጊዜ ውጥረት የሚታይበት ግንኙነታቸው ወደ ባሰ ባላንጣነት እንዲካረር አድርጎታል ተብሏል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ሐማስን እንደ ጀግናና ነፃ አውጪ ንቅናቄ ቡድን ማየታቸው ለእስራኤል መንግስት የእግር እሳት እንደሆነበት በተለያየ ጊዜ መገለጹ ይታወሳል። በእነዚህና በሌሎች ምክንያቶች እስራኤል ቱርክ ለሐማስ ያላትን ቀረቤታ ድጋፍ በመቃወም ቱርክ በጋዛ ግዛት ገለልተኛና ተአማኒነት ያለው የሰላም አስከባሪ ልትሆን አትችልም ብላ ታምናለች። በሌላ በኩል እስራኤል የቱርክ ወታደሮች ተሳትፎ በጋዛ የወደፊቱ አስተዳደር ላይ የቱርክን ፖለቲካዊ ተጽዕኖ ከፍ ያደርጋል ብላ እንደምትሰጋም ተንታኞች ይናገራሉ። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በበኩላቸው በጋዛ ሰርጥ የሚሳተፉ ዓለም አቀፍ ኃይሎች የእስራኤልን ይሁንታ ማግኘት ይኖርባቸዋል በማለት የኔታንያሁን አቋም እንደሚደግፉ መልእክት አስተላልፈዋል ሲል ሬውተርስ የዜና ወኪል ዘግቧል። ሩሲያ በኒኩሌር ኃይል የሚንቀሳቀስ የክሩዝ ሚሳኤል ሙከራ ማድረጓን የአገሪቱ ከፍተኛ ጄኔራል ተናገሩ። የሩሲያ ጦር ኢታማዦር ሹም በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ዓመታት መጓዝ የሚችለው በኒኩሌር ኃይል የሚንቀሳቀሰው ሚሳኤል ሙከራ አድርገናል። ሚሳኤሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ ጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያን አቆጣጠር በ2018 ሲሆን ያልተገደበ ርቀት
መጓዝ በመቻሉና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅ ቆይቷል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታውን ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከ2 ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም ብለዋል። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከአውሮፓውያኑ 2016 ጀምሮ ከተደረጉት የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑት 2 ብቻ ናቸው ብለዋል። ጄኔራሉ በተናገሩበት በዚህ ንግግራቸው ከ6 ቀናት በፊት የተሞከረው ሚሳኤሉ ለ15 ሰዓታት በአየር ላይ ይቆይ ነበር። ሚሳኤሉ የቁመቱና አግድሞሽ እንቅስቃሴን መምራት እንደሚቻል መሞከሩንና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑን መናገራቸው የሩሲያው ታስ የዜና ወኪል ዘግቧል። በመሆኑም ሚሳኤሎችንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጄኔራሉን ጠቅሶ ዘግቧል። ሚሳኤሉ እንደ ኤሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ክርክር ርዕሰ ጉዳይ ሆኖም ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋል ሲል ድምዳሜ ላይ ደርሷል። ሆኖም ዓለም አቀፉ የስትራቴጂካዊ ጥናት ተቋም በዚያው ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሟትም ገልጿል። ብዙ ሙከራዎች ከሽፈዋል፣ ብዙ ሞቶችም ያስከተለ አደጋም አስከትሏልም ብለዋል። በተቋሙ ሪፖርት በተጠየቀው የሩሲያ ጦር ጄኔራል ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትሮችን እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ላይ ያሉ ኢላማዎችን መድረስ እንደሚችልም አስረድተዋል። ይኸው ጆርናል ሚሳኤሉ ከመሬት ከ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር እንደሚችልና ለአየር መከላከያ ስርዓቶች ቁጥጥር እንደሚያስቸግርም ጠቅሰዋል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ ስካይፎር የሚል ስያሜም ተሰጥቶታል። ባለፈው ዓመት ሮይተርስ የዜና ወኪል በሰራው የምርመራ ዘገባ በሰሜን ሞስኮ 475 ኪሎ ሜትር በሚርቀው ስፍራ መሳሪያው የሚተኮስበት ስፍራም እንደሆነ ገልጸዋል። ከነሐሴ 24 ጀምሮ ያሉ የሳተላይት ምስሎችን የተነተኑት ዲከር አቭሊት ለሮይተርስ እንደተናገሩት በስፍራው በግንባታ ላይ ያሉ 9 ማስወንጨፊያዎችን ለይተናል ሲሉም ተናግረዋል። ውድ የአክሲማሮስ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀኋቸው ዜናዎች እኒህን ይመስላሉ። በቀጣይ ጊዜ በአዲስና ትኩስ መረጃዎች እስክንመለስ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።